እንግዲህ ሀገር በቀል ዕውቀት ይሄን ያህል ማህበረሰብን የመስራትና የማረቅ የማነጽ ነገር ካለው ዘመናዊ ከሚባለው ትምህርት ጋር ለምን አስተሳስሮ መሄድ አልተቻለም የሚለውን በስፋት ብናየው ጥሩ ነው ያስባለሁ። እንግዲህ መካተት እንዳለባቸው አስባለሁ። ሀገር በቀል ዕውቀቶች በአሁን ባለው የትምህርት ስርዓታችን ውስጥ በራሱ ተካቶ ትውልዱ ሊያውቃቸው ይገባል። ምክንያቱም እንግዲህ ኢትዮጵያ ውስጥ እስከኖርን ድረስ ኢትዮጵያዊ የሆኑ ችግሮችን ኢትዮጵያዊ የሆኑ መድኃኒቶችን ነው የምትሰጠው አይደለ? ኢትዮጵያዊ ለሆነ ችግር ምዕራባዊ የሆነ መፍትሄ እየሰጠው ከሆነ በደንብ በሽታው እየባሰ እንጂ እየታከመ አይሄድም። ቀደም ሲል ስንልም እንደነበረውና ሀገራችን ላይ የገጠሙን ያሉ ችግሮች የተለያዩ ናቸው አይደለ? ከተፈጥሮ አደጋ ጀምሮ ራሱ ማህበረሰባችን የሚፈጥረው የተለያየ ችግር አለ። ኢኮኖሚው አለ፣ ድህነቱ አለ፣ የጤና ማጣቱ አለ፣ እርስ በርስ ተግባብቶና ተስማምቶ ያለመኖር ግጭቶችም አሉ። የተለያዩ ችግሮች አሉ ሀገራችን ውስጥ። ለነዛ ችግሮች ግን መፍትሄ የምንሰጥበት መንገድ ራሱ ከችግሩ ባለቤት የመጣ ካልሆነ በስተቀር ወይም ደግሞ የችግሩን ጠባይ የተረዳ ካልሆነ በስተቀር መፍትሄ ሊመጣ አይችልም። አሁን ግጭቶቻችንን እኮ በአገር ደረጃ እንኳን የምንፈታበት መንገድ እኛን አይመስልም አይደል? ለዛ ነው ድጋሚ እኮ ጦርነቶች የሚነሱት። ተፈቷል የተባለ ችግር ድጋሚ እያገረሸ ነው ማለት ትክክለኛው መፍትሄ አላገኘም ማለት ነው። ስለዚህ ኢትዮጵያዊ ችግሮች ወይም ደግሞ እየገጠሙን ያሉ እንደ ማህበረሰብ እየገጠመን ላለው ችግር ማህበረሰባዊ ቀለም ያለው መፍትሄ ያስፈልጋል። ያ እንዲሆን ደግሞ ትውልዱን ወይም ደግሞ በትምህርት ስርዓታችን ውስጥ ሀገር በቀል ዕውቀቶች መካተት እና ደግሞ ትውልዱም እንዲያውቃቸው መደረግ መቻል አለበት። ኢትዮጵያዊ መፍትሄ እንዲሰጡ ከተፈለገ ያ መሆን መቻል አለበት። እንዳልችው ነው። አሁን ወደ ትምህርት ካሪኩለም ውስጥ ከመግባታቸው በፊት ራሳቸው መልማትና ቅርጽ መያዝ አለባቸው። ቅርጽ አልያዙም ሳይሆን ሀገራዊ የሆነ አሁን ካለው የትምህርት ዘመናዊ የሚባለው የትምህርት ካሪኩለም ውስጥ ለመካተት በዘመናዊው መልኩ መዋቀር አለባቸው። ለምሳሌ ቅድም እንዳልሽው መድረሳዎችና የአብነት ትምህርት ቤቶች የሀገር በቀል ዕውቀት ሙዚየም ናቸው ካልን፣ ስለዚህ እነዚህን በማልማት ይጀምራል ማለት ነው። ለምንድነው አብነት ትምህርት ቤቶች ገዳማትን ማልማት በዘመናዊ መልኩ ዶክመንት በማድረግ እነዛን ለሀገር በቀል አዋቂ የተባሉትን ሊቃውንት የመሰብሰብ ዘመናዊ የማድረግ ሂደቱን እሱን ዶክመንትድ ማድረግ እንደ ኮርስ አውትላይን የትምህርት ስርዓቶችን ማዘጋጀት ተቋማዊ መዘርጋት አለበት ማለት ነው። ስለዚህ አሁን ወደ ካሪኩለም ውስጥ ከማምጣት በፊት ምንጩን በደንብ ማደራጀት ይጠበቅበታል ማለት ነው። ስለዚህ እነዛን ማድረግ ስንችል ነው ሰፋ ባለመልኩ ለማህበረሰብ ጥቅም በሚመስል ለማህበረሰብ ብቻ አይደለም ለሀገር ብቻም እኮ አይደለም ለአህጉርም እንደ ዓለም አቀፍ እንትንም መፍትሄ ሊሰጡ የሚችሉት በእንደዚህ አይነት መልኩ ተዋቅረው ሲመጡ ነው። ዘመናዊ የሆነ መልኩን ይዘው ግን ባህላዊ የሆኑ ነገሮች አሁን ዘመናዊ የሚለው ነገር በራሱ ትርጉም ያስፈልገዋል። ውስን ነው እንትኑ ውስን ነው። አሁን ዘመናዊ የሚባለው ምን ሲሆን ነው የሚለው ነገር ራሱ አሻሚ ነው አይደል? ዘመናዊ ትምህርት ይባላል ወይ? በራሱ ትምህርት ዘመን የሚወስነው ነው ወይ? አሁን ለሀገር በቀል ብለን የምንጠቅሳቸው ዕውቀቶች እኮ አሁን ለምሳሌ በፍልስፍናው ዘርፍ ስቴጂ እገሌ እንደዚህ ያለ ነው እኮ ምን የሚባለው አይደል? አሁን ሶቅራጥስ እንደዚህ ያለ እንትና እንደዚህ ያለ ሲባል ሶቅራጥስ አሁን ያለ አይደለም፣ በፊት የነበረ ነው አይደል? ስንት ዓመት ስንት ሺህ ዓመት ውስጥ ወይም በመቶዎች ወይም በሺዎች የሚቆጠሩ ዓመታት ውስጥ የነበረ ሰው ነው። ስለዚህ የሱ እንደዚህ እንደምናጣቅስ ሁሉ ለምንድነው ዘመናዊ ብለን ምን ወስነው ጊዜው? ስለዚህ ይሄ ሆን ተብሎ የተደረገው ምንድነው ባህላዊ ወይም ሀገር በቀል ዕውቀቱን ከዛ ለመለየት የተደረገ ጥረት ይመስለኛል። ትምህርት ሲባል ይሄኛው ስለሚጠቃለል የግድ ዲማርኬሽን ወይም ወሰን ስለሚያስፈልገው ለቆርጦ ለመጣል ማለት ነው ይሄንን ዘመናዊ በሚል ቅጥያ ተሰጠው ማለት ነው። ስለዚህ ያንን ለማድረግ ወደዚህኛው ካሪኩለም ውስጥ አሁን ሀገሪቷ በምትተዳደርበት ካሪኩለም ውስጥ ለመካተት እነሱ መበልጸግ አለባቸው፣ መሰነድ አለባቸው፣ የዶክሜንት እንትኑን የካሪኩለም ዝግጅት መኖር አለበት። ስለዚህ እዛው ምንጮቹን የማደስ የማደራጀት ስራ ለምሳሌ ገዳማትና መድረሳዎች የአብነት ትምህርት ቤቶች ምክንያቱም የጥበብ ማዕከል ናቸው። ቅርስ ይዘው ሀገሪቷ ቅርስ አላት ብንል የምትሄጂው እነዚህ አካላት ጋር ላሊበላ ነው የምትሄጂው ወይም ጣና ገዳማት ነው የምትሄጂው ወይ አይደል
ትግራይ ውስጥ ደግሞ አንድ አልነጃሻል ወደዛ ነው የምትሄጂው። ትግራይ ውስጥም የሚጠቀሱ ቦታዎች አሉ። አሁን አክሱምን የምታየው እዛው ቆሞ የምታየው ራሱ ህልው ሆኖ የምታየው እዛው አክሱም ውስጥ ነው። እነዚህ ቦታዎች ነው የምትሄጂው። እነዚህ ቦታዎች ደግሞ ባለቤት አላቸው። ስለዚህ ያንን ባለቤት ጋር ተባብሮ መስራት አሁን ሴኩላር በሚል ሽፋን ውስጥ መሆን ሳይሆን ሀገር የምትጠቀመው በእንደዚህ አይነት መልኩ ከሆነ ሀገር በቀል የሆኑትም አበልጽጎ እኩል በትይዩ ትውልዱ እንዲያውቅ የማድረግ ስራዎች መሰራት አለበት ማለት ነው። ከዛ ባለፈ ግን ሚዲያውም በራሱ የራሱ ሚና አለው። አሁን ሚናው ምንድነው ቢባል ለዚህ ለትምህርቱ ዘርፍ እንደተሰጠው ተግራም በሬዲዮ ስቱደንት ምናምን ተበለሻል ተማርሽ እሺ አላ እሱን እንደዚህ እንደ ዘመናዊውን ተደራሽ ለማድረግ እንደተጣረው ሁሉ ባህላዊ የተባለውን ሀገር በቀሉን ዕውቀት ትኩረት ተሰጥቶት መሰራት ሲችል ነው በዛ ልክ መሰፋት የሚችለው ማለት ነው። ስለዚህ በዛ ልክ ለመሄድ ይሄንን እነዚህ ቦታዎችን ማደራጀት ማበልጸግ ያስፈልጋል። ሊቃውንቱን መሰብሰብ በሊቃውንቱን ደግሞ ዘመናዊ አይነት ፎርም ቅርጽ እንዲይዙ በማድረግ ትውልዱ ጋር መድረስ ይችላል። አሁን ቅድም እኮ ያልሽው ልዩነት የተፈጠረው ከዚህ የተነሳ ሰው ትምህርት ብሎ አሁን ኤ አፕል ነው እንጂ ኤን አያውቋትም ይላል አንድ ዩኤስኤድ ነው ከዚህ በፊት ከ10 ዓመት በፊት የሆነ ጥናት ተደርጎ አሁን እየተፈጠረ ያለው ትውልድ ምንድነው አፕልን ያውቃል ቢያንስ አፕ ማለት ኤ አፕል ነው እንጂ ኤን አያውቃትም የሚል ጥናት ነበር ከዚህ በፊት ያነበብኩት ማለት ነው። ማለት የተማረ መሀይም ነው እየፈጠርን ያለ ነው ራሱን አዋቂ የሚል ግን ማያቅ ለአንድም ችግር መፍትሄ መስጠት የማይችል አንድ ጊዜ ትዝ ካለሽ በቀድሞ በነበረን ፕሮግራም ላይ ከ90ዎቹ ወደዚህ የሚወለዱ ህጻናት ችግር ፈቺ አይደሉም። ሰዎችን መቅጠር አይፈልጉም። ድርጅቶች እነዚህን እንትኖች በዚህ የተወለዱትን ልጆች ወይም ሰዎች መቅጠር አይፈልጉም። ለምን ችግር ፈቺ ችግር ተጋፋጭ አይደሉም ብሎ ያስባሉ። አንደኛ የካሪኩለሙ ያመጣው ውጤት ነው። እንደ ሀገር ስታየው እነዚህ ልጆቹ እንደዚህ እንዲሆን ያደረጋቸው ችግር ሁሉም ነገር አቋራጭ እንዲሆን ያደረገው ሁሉም ነገር ላይ የሆነ ችግር ከመጋፈጥ ይልቅ ዞር ማለት የማናል ይሄ ቸልተኝነት እንዲበረታ ያደረገው አሁን ቅድም እንዳልሽው የሶሻል የማህበራዊ የተዋቀረበት ንጥረ ነገር ከዚህ በፊት ፍልስፍና ሀገር በቀል ፍልስፍና ስላለው የማህበራዊ እሴቱ በራሱ ያንን ተሸርሽሮ ባለመኖሩ ሰዎች ሴፍ እንዲሆኑ አላደረጋቸውም። የሆነ የምንድነው አሁን አስተማማኝ እንትን ውስጥ እንዳይሆኑ አድርጓቸዋል። ቶሎ ስሜታቸው የሚወድቁ ሆኗል። እንደ ችግሮች የሚጋፈጡ አይደሉም። በትንሽ ነገር የሚደሰቱ በትንሽ ነገር የሚከፉ ስሜት ስስ እንዲሆኑ አድርጓል ማለት ነው። ትውልዱ መገለጫው አሁን እንደዛ ሆኗል። ይሄ ደግሞ ከዚህ በፊት የነበረው እናቶቻችን እንደዚህ እኮ ሲሆን እንደዚህ አድርግበት እስቲ ነጭ ሽንኩርት ብላ ምናምን እያሉ አረ ጧት 2 ፍሬ ነጭ ሽንኩርት ብትበላ ቁጥ ይሻላል ለጉንፋን መድኃኒቱ እሱ ነው ብለው ያንን ዕውቀት ስለጠፋ ነው። ስለዚህ ሚዲያውም የሚመለከተውን ባለድርሻ አካል ትምህርት ዙሪያ ያሉ ማለት ነው ዩኒቨርሲቲዎች እነዚህ የራሳቸው ድርሻ መወጣት ይችላሉ ማለት ነው። አዎ በነገራችን ላይ ይሄ ሀገር በቀል ዕውቀት የመጣበትን መንገድ ስታየው ሂደት አለው አይደል? ሂደት አለ ሲባል እንዲሁ ዝም ብሎ ወዲያው አሁን የኛ ጸባያችን በራሱ እኮ የቲክቶክ አይነት ጸባይ ነው አይደለ? ቶሎ ደስ የሚለን ቶሎ የሚከፋን ወዲያው ምን ዘምር ወዲያው ምን ዘፈን አይነት ነገር ይሄ የአይነት አይነት አካሄድ ማለት በቃ ቶሎ የሆነ አይነት ባህሪን እንድንይዝ አድርጎናል። በነገራችን ላይ አገር በቀል ዕውቀት ላይ ያለውን ነገር ስታይ ግን ትግስታቸውን ታደንቃለህ። አሁን ከእጽዋት ጋር የሚያደርጉትን እጽዋትን ከመትከል ከማሳደግ ከመኮትኮት እንደዚህ ጀምሮ ያለውን ሂደት ስታይ አንድ መፍትሄ ላይ አንድን መድኃኒት ለማምጣት የሚሄዱበት ርቀትን ስታይ በጣም ትግስተኝነታቸውን ታደንቃለህ። ከዛ ምንማረው ነገር እኮ አለ አይደል? የሆነ ነገር ሂደት ሳይኖረው ቶሎ እንዲሆን የመፈለግ ጠባይ አሁን ያለን ትውልዶች ላይ እኮ ይታየ ትግስት እንዳይኖረን አድርጓል። ይሄ ባንድም ሆነ በሌላ መልኩ ይሄ እንዲሆን ያደረገው እኮ የተማርንበት መንገድ በተለያየ ባንድም ሆነ በሌላ መልኩ ግሎባላይዜሽኑ ያመጣው ነገር ዓለም ላይ የምናያቸው ነገሮች እንደዚህ አይነት ነገሮች ናቸው ታጋሽ እንዳንሆን ያደረገን። ቀደም ሲል ስሜተ ሰስ እንድንሆን ሆነናል ሲባል እንዲሁ እኮ አይደለም ይሆነው። ከኛ በፊት የነበረ ትውልድ እኮ በጣም ታጋሽ ነበር። አንድን ነገር ለማግኘት እንዴት ነው አሁን የገበሬን ህይወት ስታየው እንዴት ነው አይደል? ጥር ላይ ለሚሰበስበው ነገር እኮ ሰኔ ላይ ነው የሚዘጋጀው። ያ ሂደት ትግስት የሚባለውን ነገር እንድናውቅ አድርጎናል። ሀገር በቀል ዕውቀቱ ወዲያው የሚሰጠው ነገር አይደለም። በጣም በሂደት ትግስተኛ ሆነ ነው የምታገኛቸው እነዛን ነገሮች።
ያን ስላጣን እንዳልነው እንደ ማህበረሰብን በጣም ግንፍል ምንል ማህበረሰቦች ምን እንደምንፈልግ ማናውቅ ምን ጣላው ምንድነው ምን ወደው ምንድነው የሚያስደስተን ምንድነው የሚያስከፋን ምንድነው የማይታወቅ ይሄ እውር ድንብር የሆነ የማህበረሰብ ቅርጽ እንዲፈጠር አድርጓል ብዬ አስባለሁ እንዴ ምክንያቱም ከኛ የተፋታ ከኛ የራቀ ማንነት ውስጥ ነው ያለነው ቀደም ሲል እንዳልነው መገናኛ ብዙሃን የሚፈጥሩት ተጽዕኖ ቀላል ነገር አይደለም አውሮፓውያን ወይ ምዕራባውያን ፊልም ሲሰሩ እያዝናኑን ብቻ ሳይሆን እነሱን እኛ ውስጥ እየፈጠሩም ጭምር ነው ያለው ለምሳሌ ትምህርት ማለት እንደነሱ አይነት መዝናናት ማለት እነሱ እንደሚያደርጉት አይነት መልበስ መዘነጥ ማማር ማለት መልክ ማለት እነሱን መምሰል አይነት አይደል አዎ ጸጉር ሲባል ሲረዝም ነው እንደዚህ አይነት እኛ ከኛ ተፈጥሮ ጋር የራቀ ማንነት አላችሁ አይደል ይሄ ጂኦግራፊው በራሱ እኮ ይፈጥራል በተክለሰውነታችን በነገሮች ላይ ያለን አታየንም እንዲራራቅ ያደርገዋል ግን እነሱን መምሰል ማለት ነው ልክነት የሚለው ነገር እኛ ውስጥ እንዲሰርጽ አድርገውታል ሚዲያቸው ሙዚቃቸው ፊልማቸው ራሱን የቻለ ትልቅ ተጽዕኖ አለው በእኛ ላይ የአይነት ማንነት እኛ ውስጥ አሁን ልክ ያ ነው ያልነው እኛን የሚመስለውን ማንነት ሀገር በቀል ዕውቀታችንን እንድንጥል ስለተደረግን ነው ምክንያቱም የኛ የሆነው ምንድነው ብለስ ጠይቀው አሁን የለም ቀደም ሲል አድማጮችም ሲሉ የሰጡት አስተያየት ላይ በቃ አሁን ትውልድ እኮ እጽዋት ምን እንደሆነ አያውቅም እንደዚህ ምን እንደሆነ አያውቅም ምናምን ነገር ትባላል ስለዚህ ከተፈጥሮ ጋር የተፋታን እንድንሆን አድርጎናል ሀገር በቀል ዕውቀቱ እንዳልነው ከተፈጥሮ ጋር ተስማምቶ የመሄድን ነገር ነው የሚያመቻቸው ወይም ደግሞ ተግባብተን ከአፈር ጋር ከእጽዋት ጋር ከዝናብ ጋር ተፈጥሮን በማይረብሽ ሁኔታ እንደውም ተፈጥሮና የሰው ልጅ እየተመጋገበ ነው የሚሄደው በሀገር በቀል ዕውቀት ስናየው ማለት ነው የምዕራባውያን ውስጥ ታመጣው ግን ከዛ የተለየ ነገር አለው ቶሎ የመሆን ቶሎ የመድረስ ይሄ የፋስት ፉድ አይነት ጸባይ ማለት ነውና ስለዚህ የአይነት ነገር ስላለ መታከም አለበት ይሄ የማህበረሰባችን ሁኔታ ደግሞ መታከም አለበት ስለዚህ በመደበኛ የትምህርት ስርዓቶቻችን ውስጥ ሊካተቱ ያስፈልጋል ቀደም ሲል እንዳልነው ግን ይካተቱ ሲባል እነዛ የት ነው ያሉት ምንጫቸውን ማየት ቀደም ሲል እንዳልነው መድረሳዎች የአብነት ትምህርቶች እንደዚህ እነሱን የማጠንከር እነሱን ወደፊት የማምጣት ምንድነው የሚያስተምሩት የሚለውን እኮ ማየት ተቋማዊ አሰራርን መዘርጋት ያስፈልጋል ግን እንደ ማህበረሰብ መዳን ከፈለግን ማለት ነው አይ ይሄ የውርድምብሩ መንገድ ተመጭቶናል ካልን እኮ ያንተ አሁን በመንሄድበት መንገድ እንዳን ግን አሁን ያለንበት መንገድ የት ነው የሚያደርሰን የሚለው ነገር ስታይ ግን ያስፈራል ዛሬ አንድ የማህበራዊ ትስስር ገጽ ላይ ገብተህ የምታያቸው በጣም ብዙ ነገሮች የነገውን የኛን ትውልድ ነገር እንድትሰጋ ያደርጋል ኢትዮጵያ የምትባለው ሀገር እሴት ባህል ሃይማኖት ወግ ምናምን የሚባሉ ነገሮች ለዛ ቦታ የማይሰጥ ትውልድ እየተሰራ ነው ያለው ይሄ ትምህርታችን ይሰራዋል መገናኛ ብዙሃኑ ይሰሩታል እንዳልነው ማለት ነው እንግዲህ የሰው ልጅ በተለያየ መንገድ ነው የሚሰራው ወይም ሶሻላይዝ የሚደረገው ይላሉ ባለሙያዎች ስለዚህ ትውልድን ሶሻላይዝ የሚያደርጉት ወይም ደግሞ የሚቀርጹ ተቋማት ደግሞ እየወደቁ ነው ቤተሰብን ማንሳት ትችላለህ አይደል ትምህርት ቤቶችን ማንሳት ትችላለህ የሃይማኖት ተቋማትን ማንሳት ትችላለህ ራሱ ማህበረሰቡን ማንሳት ትችላለህ የተለያዩ እንግዲህ ተቋም የሚላቸው አሉ አይደል የማህበረሰብ ጥናት እነሱ ተቋማት ዛሬ ያሉበት ሁኔታ ምንድነው ስትል እየወደቀ ነው እንደ ቤተሰብ ፍቺ በጣም መደበኛ የሆነበት ማህበረሰብ ሆኗል የትምህርት ነገራችን የሚታወቅ ነው የሃይማኖት ተቋማት ከሃይማኖት ትውልድን ከመስራት ዘለው እንደውም የቢዝነስ ተቋም ወደ መሆን እየተቀየሩ ነው ገንዘብ ስለማምጣት እንጂ ትውልድን አርቆ ማህበረሰብን አርቆ የተሻለ ዜጋ ስለመፍጠር የሚያስቡ ሃይማኖት ተቋማት እለት እየቀነሱ ነው ያሉት ትውልዳቸው ላይ ከመስራት ይልቅ ሆሪዞንታል እርስ በርስ አንዱ የቤተ እምነት ተቋም ከሌላ የቤተ እምነት ሰው ጋር እርስ በርስ የሆነ ግጭት ውስጥ የሆነ አይነት መከራከር ውስጥ ነው ያሉት ስለዚህ ትውልዱን ማን ነው የሚሰራው ብለህ ስታስብ ቆም ብለህ ስታስብ ማን እየሰራው ነው ትውልዱን መገናኛ ብዙሃኑ በደንብ አድርገው እየሰሩት ነው ሚዲያው ደግሞ የማንን ድምጽ ነው የማናፍ ነው ብለህ ስታይ በደንብ አድርጎ የምዕራባውያኑን ነገር አምጥቶ ቁጭ ያደርግልሃል የምዕራባውያኑን ነገር ነው ያየን ያለ ነው መገናኛ ብዙሃኑ ስለዚህ ለሚዲያ የተተወ ትውልድ ይመስላል የኛ ትውልድ ሚዲያው ደግሞ ኢትዮጵያዊ አይመስልም አሁን ሚዲያ ስን ኢትዮጵያዊ ሚዲያ ብቻ ሳይሆን የምዕራባውያኑን መገናኛ ብዙሃን የሚያይ ትውልድ ቀላል ነገር አለ ፊልሞች ቀላል አብዛኛው ሰው ያያቸዋል አብዛኛው ትውልድ ያያቸዋል ስለዚህ የምዕራባውያን መገናኛ ብዙሃን እንዲሰራ የተተወ ትውልድ ነው የኛ ትውልድ ምክንያቱም እነዛ ቀደም ሲል ያልናቸው ይሄ ሶሻል ኢንስቲትዩሽንስ የምንላቸው እየወደቁ በመምጣታቸውና ተቀዳሚ ነገራቸውን በመተዋቸው እነሱ ሊታከሙ የሚችሉት ወደ ቀደመ ግብራቸው ሲመለሱ ነው ሀገር በቀል ነባር ዕውቀት ሲተላለፍላቸው የመጣውን ዕውቀት ማስተላለፍ ሲችሉ ተቋማዊ አሰራር እንዲኖረው ማድረግ ሲችሉ እነሱ ካልጠየቁ ማን ነው የሚጠይቀው ስለ ሀገር በቀል ዕውቀት እውነት ለመናገር አይደል ይሄ ትውልዱ በቃ ወዳልሆነ መንገድ እየሄደ ነው ሀገር እንደዚህ እየሆነች ነው ስለዚህ ሊመጡ ይገባል ሊነሳ ይገባል የሚል ጥያቄ እኮ ማንሳት ያለባቸው እነዚህ ተቋማት ናቸው ግን
እነሱም ስለሌሉ ማህበረሰቡን በራሱ ደግሞ መጠየቅ መቻል አለ። ወደ ቀድሞ ነገራችን መመለስ ያስፈልገናል። ይሄ ሀገር በቀል ዕውቀቶቻችን ትውልድ የመስራት ድርሻቸውን እንዲወጡ መተው መቻል አለብን። ዛሬ ታከመ በተደጋጋሚ ሆስፒታል እንድትሄድ ነው የሚያደርጉ ሕክምናዎቹን በራሱ ዘመናዊ የምትላቸው ሕክምና ዘመናዊ የምትለው ትምህርት እንደዚህ ዘመናዊ እያልን የምንጠቅሳቸው ነገሮች በሙሉ ከኢትዮጵያዊ እሴት የራቁ ስለሆኑ እንደ ማህበረሰብ እንዲህ አይነት ማህበረሰብ እንዲፈጠር አድርገዋል። ስለዚህ የሀገር በቀል ዕውቀቶች ግድ ሊሉን ያስፈልጋል። እነሱን ወደፊት ልናመጣቸው ያስፈልጋል። ከመደበኛ የትምህርት ስርዓቶቻችን ጋር አሰናስለን ማስኬድ መቻል አለብን። ይሄንን ደግሞ እንዳልሽው ሚዲያ ተጽዕኖ ፈጣሪ ከሆነ ሚዲያው ነው ትልቁን ድርሻ ሊወስድ የሚችለው ነው። አሁን ግን ሚዲያው አካባቢ ያለውን ነገር ስታይ ሚዲያው ኦዲየንሱ የሚፈልገው ይሄንን ነው ይልሻል። የሆነ ፕሮግራም ላይ አንስተው ነበር አይደል? ሚዲያው የምናዘጋጀውን ፕሮግራም ኦዲየንሶቻችን መሰረት ተደራሲያኑ መሰረት ያደረጉ ናቸው። ስለዚህ ተደራሲያኑ የሚፈልገው ደግሞ በቃ መዝናናት ነው የሚል መላምታዊ የሆነ በጥናት ያልተደገፈ ነው። በነገራችን ላይ ግን በተግባር ያለውን መሬት ላይ ያለውን ስታይ ሰው የሚፈልገው የራሱን ነገር እንትን ስቲል አሁን በሚዲያ ውስጥ ከተለቀቁ የሚዲያ ውጤቶች ውስጥ በጣም ብዙ ተቀባይነት ያገኙት የትኞቹ ናቸው? በተለይ በድራማው ዘርፍ ስትሪ እረኛዬን ውሰጂ። እረኛዬ ለምንድን ነው ተወዳጅ ሆነው? ኢትዮጵያዊነት ስላለው እኮ ነው። ውስጡ የሆነ የራስ የሆነ ነገር አለው። አየሽ ከመጽሐፍቱ ስትሄጂ ፍቅር እስከ መቃብር እስካሁን ለምንድን ነው የተወደደው? ኢትዮጵያዊ ታች ስላለው ነው። የራስ የሆነ የራስ ቀለም ያለው ስለሆነ ይሄን እኮ እንደ ሪፈረንስ ያነሱታል እኮ ቅድም ያልኩሽ ዘ ሪቨር ቢትዊን እና ኢን ቢትዊን እና የዴቪል ኦን ዘ ክሮስ ጸሐፊ ሆኑት ፓን አፍሪካኒስት ናቸው። እነሱ አንድ ራሱ ማሳያ አድርገው የሚያመጡት የኢትዮጵያን ስነ ጽሁፍ ሀገራዊ ቀለም አለው። ስለዚህ አፍሪካን በሀገራዊ መልኩ ነው ልንገልጻት የምንችለው እንጂ በምዕራባዊ ቋንቋ በምዕራባዊ ዘዬ አይደለም አፍሪካን መግለጽ የምንችለው። አፍሪካን የምንገልጻት በራሷ ቀለም በራሷ ቋንቋ በራሷ ጽሁፍ ነው ብሎ የሚከራከሩለት እንደ ማሳያ የሚያቀርቡት እኮ የነ ዶክተር ሐዲስ ዓለማየሁን ፍቅር እስከ መቃብር መጽሐፍ ነው። ለምን ነው ይሄን ያህል ተወዳጅ ያደረገው? ማህበረሰቡ የራሱ የሆነ ነገር ይፈልጋል። ሁሉም የየራውን በፊልም ዘንድ ስትሄጂ ለምሳሌ ረቡኒ የሚል ፊልም ነበር አይደል? ረቡኒ ፊልም እኮ ተወዳጅ ነበር አይደል? እንደውም ብዙ ኮሜንት የሚሰጣቸው በቃ ፊልሙ ተወዳጅ እንደሆነ አይነት ነገር። ምክንያቱም ምንድነው ሀገር በቀል ነገር ላይ ነው የሰራው። የራሱ የሆነ ማንነት አለው፣ ኢትዮጵያዊ ተቻለው። ስለዚህ ሚዲያው ላይ ያሉ ሰዎች ናቸው ወሳኞች ማለት ነው። ሚዲያው ላይ ያለው አስተሳሰብ ምዕራባዊ ስለሆነ ሁሉም መዝናኛን የሚተረጉሙት በዌስተርን ዲክሽነሪ ስለሆነ መዝገበ ቃላቶቻቸው ፔጅ ገልጸው የሚያነቡልሽ ምዕራቡን ትርጓሜ ነው። ሚዲያ ማለት እንደዚህ ነው፣ መዝናኛ ማለት እንደዚህ ነው፣ ሰው ተዝናና ሲባል እንደዚህ ነው፣ ደስታ ማለት ይሄ ነው፣ ሰው ደስ አለው ሲባል በዛኛው ትርጓሜ ነው የሚያመጡልሽ። ገባሽ? ስለዚህ ማህበረሰቡን የሚመስል ነገር ስለማያቀርቡ ማህበረሰቡ በዛ የመወሰድ ዝንባሌው ደግሞ ከፍተኛ ስለሆነ አሁን ያለው ምንድነው የአእምሮ እጥበት ውስጥ ያለ ትውልድ ሰለባ ያደረጉት ራሳቸው ሚዲያዎች ናቸው። አንዳንድ ጊዜ እንደውም አሁን ለምንድነው እንደዚህ አይነት መገናኛ ብዙሃኑ እንቶ ፈንቶ የሆነ ነገር የሚሰሩት ለምንድን ነው ብለህ ስጠይቅ አይ ተመልካች ይሄን ይፈልጋል ይላል። ተመልካቹ ነው አዘጋጁ ነው ያን የፈለገው ሚልኮ ጥያቄ ልናነሳ ያደርገናል። አዘጋጁን ቶፈንቶ ነገር ስለወደደ በሱ አይን ተመልካችን ያየውና የተመልካችን ፍላጎት ይሄ ነው የሚል ነገር ያነሳል። ግን ተመልካችን ቶፈንቶ ከፈለገ ተመልካች የፈለገውን ነው ወይ መስጠው? መገናኛ ብዙሃን ላይ እንዳለ እንግዲህ አንደኛው ትውልድ ይሰራባቸዋል ተብሎ ከሚታሰቡ ተቋማት መካከል መገናኛ ብዙሃን ናቸው። ስለዚህ ተመልካች የሚፈልገውን እንቶፈንቶ እየሰጠህ ነው ወይ ትውልዱን የምትሰራው ነው ምንድነው የሚል ጥያቄ እንድታነሳኩ ያደርጋልና አብዛኞቹ ምንድነው የመገናኛ ብዙሃን ፕሮግራም አዘጋጆች ዝግጅት አዘጋጆች በእነሱ ኢንተረስት የተመልካችን ይሄ የተመልካች ፍላጎት ነው ይላል። በጥናት መሰረት አይደለም ፕሮግራሞቻቸው። እያንዳንዱ ስታይ አሁን ያሉት ፕሮግራሞች ጥናትን መሰረት ያደረጉ አይደሉም። አንዳንድ ጊዜ አሁን ያዝናናሉ እንዲህ ይላሉ ተብሎ የሚቀርቡት በእርግጥ አዘጋጆቹን ያዝናናሉ፣ ግን ተመልካች ቁጭ ብሎ ሳያቸው አያዝናኑም። እና መዝናናት ማለት ያዘጋጁ መዝናናት ነው ወይ የሚል ጥያቄም እኮ እንድናነሳ ያደርገናል። ይሄ እንዲህ አይነት እንቶፈንቶ ነገሮች መገናኛ ብዙሃን ላይ መብዛታቸው ምክንያቱ የራስ ነገር የመስራት ነገር ላይ ወደ ኋላ ስለቀረን ነው። እንደዚህ አይነት የፕሮግራም ቅርጽና ቀለም የት ነው ያለው? እንደዚህ አይነት ፕሮግራሞች ከየት ነው የመጡት ስታል ወደ ኋላ ስትል ከሆነ ቦታ ላይ ተቀርተው መጥተዋል፣ ከሆነ ውጪ ካለ መገናኛ ብዙሃን ላይ ተቀርተው መጥተዋል። ስለዚህ ኢትዮጵያዊ ቀለም ያላቸው መገናኛ
ዝግጅቶች ለተመልካቾቹ አይቀሩም። አሁን ባላቀረብንበት ሁኔታ ይሄን አይወድም ብሎ ራሱ መናገር እኮ ተመልካች ይሄን አይቀበልም ብሎ መናገር በራሱ እንዲሁ መደምደም ነው። እንዲሁ ዝም ብሎ ካለ ጥናት መደምደም ነው። በእርግጥ ደግሞ ተመልካቾችስ የቱ ነው የሚስባቸው የሚለውን መጠየቅ ያስፈልጋል እኮ። አንዳንድ ጊዜ እውነት ሆኖ የምታይባቸው ነገሮች አሉ። የእንቶ ፈንቶ የሚታዩት ነገሮች፣ የሚደመጡት ነገሮች መገናኛ ብዙሃኑ ላይ ማህበራዊ ትስስር ገጽ ላይ በራሱ የምንነጋገርባቸው ነገሮች እነዛ እንቶ ፈንቶ የሆኑ ነገሮች ሲሆኑም ታያለ። ግን የሰጠኸውን ነው ተቀብሎ መልሶ እየተፋው ያለው ወይም ደግሞ ተመልካቹ እያመጣ ያለው። ሌላ ደግሞ ጥሩ ነገር ብትሰጠው ምናልባት ሊቀበል ይችላል። ግን በአንድም ሆነ በሌላ መልኩ መገናኛ ብዙሃን ያላቸውን ኃይል ለተመልካች ሰጥተውታል ብዬ አስባለሁ። በጣም ትልቅ ኃይል አይደል? አዘር ስቴት እየተባለው ነው መገናኛ ብዙሃን የሚነገሩት አይደል? የመንግስትነት እንኳን ኃይልና ስልጣን አላቸው በተጽዕኖ በማድረግ ደረጃ ማለት ነው። ያን ተጽዕኖ ፈጣሪነታቸውን ለኦዲየንስ ሰጠው ኦዲየንስን ይፈልጋል ኦዲየንስን ይላል ብሎ መስጠት በራሱ አንደኛ የመገናኛ ብዙሃንን ጠባይና ሁኔታ ለመረዳትም ጭምር ነው። ያሉበትን ማይክሮፎን የያዘ ሰው ያለውን ኃይል አለማወቅ ጭምር ነውና እንዲሁ ዝም ብለው ጥይት ባያባክኑ ጥሩ ነው። ይሄ ግን ምንድነው ኢትዮጵያዊ ዕውቀት ምንድነው ነባር ዕውቀት የሚለውን ነገር መለስ ብሎ ቢታይና ቀደም ሲል አንተ ለምሳሌ የጠቀስካቸው ነገሮች ተወዳጅነትን አግኝተዋል። ለምን? ኢትዮጵያዊ ቀለም አላቸው። ስለዚህ በአንድም ሆነ በሌላ መልኩ የፈለገ የተሰለበ እንኳን ማንነትና የታጠበ አይምሮ እንኳን ቢኖረን የራሳችን ነገር ሲመጣ የሆነች የቀረች ነገር አለች ማለት ነው። ምታድግ ምትጎለብት እዛ ላይ መስራት ያስፈልጋል ማለት ነው።